ምንም ብንለያይ በማስታወቅ ከሞት በስተቀር የኔ ምንም ብንለያይ በማስታወቅ ከሞት በስተቀር ታደላለሁ አፈር ካልተጫነ ቃሌን አላጥፍም ካንቺ ጋር ታደላለሁ አፈር ካልተጫነ ቃሌን God ውበትሽ ኩራዜ ይበራል በቤቴ ጠረንሽ ትራሴ የፍቅር መግቢ ውበትሽ ኩራዜ ይበራል ከቤቴ ጠረንሽ ትራሴ የፍቅር መግቢ ታደላለሁ አፈር ካልተጫነ ቃሌን አላጥፍም ካንቺ ጋር ታደላለሁ አፈር ካልተጫነ ቃሌን አላጥፍም ካንቺ ጋር የሀገራችን ዘፋኞች አንዱ ትልቁ ጥረት የሙዚቃ መሳሪያ ለመጫወት ነው። አንተ ክራር ትጫወታለህ አይደለ? ኪቦርድ ትጫወታለህ፣ ጊታር ትጫወታለህ። ያው ተጫወትክልን እና ትልቅ ነገር እኮ ነው አይመስልህም? አንደኛ ራስን መቻል ነው። ሰው አታስቸግርም፣ ራስን ችለህ ትሰራለህ። መድረክ ላይ ደግሞ እንደዚህ ብቻ መስራት ትችላለህ። ሙዚቃህን ደግሞ የበለጠ ትረዳዋለህ አይደለ? አዎ። ብዙ ጊዜ በተለይ የኛ ሀገር ይመስለኛል ይሄ ነገር ያለው እንጂ በሌላው ሀገር ላይ ያለው አንድ ዘፋኝ ወይም ሙዚቀኛ ሆኖ ልክ የሙዚቃውን ዓለም ሲቀላቀል ቢያንስ አንድ መሳሪያ መጫወት አለበት። ምክንያቱም ራሱን ትሬን ለማድረግ ለብቻው ድምፁንም ለማለማመድ ሆነም ዜማዎችንም ለመስራት ዜማዎቹንም ቅርጽ ለማስያዝ የመጡለትን ዜማዎች ያው ግድ ራሱ ቢሆን ጥሩ ነው። ሲለማመድም ራሱ እንደ ልብ ሆኖ በነፃነት ኪዎችንም ለመቆጣጠር ግሮሮ ላይ ያሉትን ኪዎችንም ለመቆጣጠር መሳሪያ ይጫወታሉ ብዙዎቹ አንድ ቢያንስ። ከዛም ሲበዛም ደግሞ አቅሙ የፈቀደለት ነው ብዙ ይጫወታል። እኛ ሀገር ብዙ ጊዜ የማየው በጣም ጥቂት ሰዎች ናቸውና ምናልባት አሁን ወደፊት የሚመጡ ልጆች መሳሪያ መጫወት ቢለምዱ አንድ ሁለት አሪፍ ይሆናል። ችግሩ ምንድነው ደግሞ ሌላም ደግሞ ችግር ያለው ሙዚቃ መሳሪያ የሚጫወት ዘፋኝ ሲሆን እንደኔ ከጀርባም የሚቆሙት ሙዚቀኞች በጣም ፐርፌክት ካልሆኑ እያንዳንዷን ኖት ስለሚሰማ የመቸገር ነገር አለ። ለመስፈን ምቾት የመንሳትም ነገር ስላለ እንደሱ አይነት ፋሲሊቲዎች መምጣታቸው አይቀርም። ግን እነዚህ መሰረታዊ ነገሮች ናቸው ብዬ አስባለሁ። ቢያንስ እንደውም አንድ ጥያቄ ነበረኝ የዘነጋሁት። አብረሃቸው የምትሰራቸውን ሙዚቀኞች የምትመርጣቸው በምንድን ነው?